በየነ ወልዴ ይባላል። ጋዜጠኛ ነው። በሀገራችን ተወዳጅ ሚዲያዎች ላይ የረጅም ጊዜ ልምድ አለው። የእርሱ ምርጥ ነገሩ አሁንም ድረስ መማር ይወዳል። በተለያዩ ዓለም አቀፍ ተቋማት አጫጭርና ዘለግ ያሉ ስልጠናዎችን ወስዷል። ጋዜጠኝነት ለእርሱ ተራ ስራ ብቻ ሳይሆን የዕለት ተዕለት ሕይወቱ የማይቋረጥ ፍለጋውና የእውቀት ጉዞው ነው። ሐሪ ዲጂታልን ከሐሳብነት ወደ ድርጅትነት የቀየረ ብርቱ ሰው ነው። ይህ ዳስ የጣለው ሰውዬ አብይ ወልዴ ይባላል። ያው እኔው ነኝ። በተደጋጋሚ የድርጅታቸውን ዩቲዩብ ተዘግቶባቸዋል። በተለያዩ የሀገራችን ሚዲያዎች ሰርቻለሁ። ለስነ ጽሁፍ፣ ለታሪክና ለባህል ስሱ ልብ አለኝ። እኔም ሆነ በዩ በተለያዩ መንገዶች የሚያሳስቡ የምናውቃቸው፣ በእኛው መንገድ እንዲገለጡ የምንፈልጋቸው፣ የተረዳናቸው፣ በተለይም ደግሞ ዙሪያችን ያሉ በጣም ገራሚ ሰዎች የሚያወሩበት፣ የሚያደምጡበት፣ የምንማማርበት በእኛ መንገድ የተቀረጸ የሚዲያ ፕላትፎርም መዘርጋት እንፈልጋለን። በእኛው መንገድ የምንረዳቸው ሀሳቦች ወደ ተግባር፣ ህልማችን ወደ እውነታ የምንቀይርበት፣ ዘመኑ በፈቀደልን መንገድ የምንሰራበት አማራጮችን ዘርግተናል። ለዚህም ማረጋገጫው በሀገራችን የዲጂታል ሚዲያ አማራጭ ላይ የራሳችን አሻራ ለማኖር ሐሪ ዲጂታል መስርተናል። አብራችሁን ቆዩ። አቦና በእናትህ እኔ ስራ አለብኝ። ወንበር አስይዘኝ ዳርዳር ትላለህ እንዴ? ና በእናትህ ኖር አልልህም መቼስ በቤት በአባቶቻችን እንዴት ነህ? እግዚአብሔር ይመስገን አለና እግዚአብሔር ይመስገን። ከሰሞኑ ኃይለኛ ምት ተመተናል። ለሁለተኛ ዙር ምት ቢሉ ምት ነው ማገገሚያ የሌለው ምት። ኧረ እናገግማለን። የታባቱ ማገገሚያ የሌለው ግን ብዙ ሰው ያው ዩቲዩብ ላይ እየወጣ እያለቀሰ አይቻልም። አዎ በጣም 10,000 ሰው አካባቢ አይቻለሁኝ። አንድ ቪዲዮ ላይ እስከ 10,000 ሰው ተዘግቶበታል የሚል ቪዲዮ። ያ ዩቲዩብ ምን አስበው አንዱ ሰው የቤት ክራይ የሚከፍለው በሱ ነበር። በዩቲዩብ እሱ ሀብታም ነበር። እኛ እንኳን አይደለም የቤት ክራይ ልንከፍል። አዎ ዩቲዩባችን ለሁለተኛ ጊዜ ተዘግቷል። አንደኛው 13,000 አካባቢ ሰው ያለበት ነበር። የመጀመሪያ ስራ ስንጀምር በጣም በኃይለኛ የሰራንበት ነበር። ሁለተኛ ዙር እሱ ሲዘጋ አሁን 3,000 ወደ 4,000 አካባቢ ደርሷል። እሱም ለሁለተኛ ጊዜ ተዘግቷል። አክቹዋሊ ተዘጋ ሊባል አይችልም። ፔመንት ነው የማይሰጠው። አዎ አድሰንስ ሎክ ነው ያደረገው። ዲጂታል ማናጀሮች፣ ዩቲዩብ ማናጀሮች የመከፈት እድሉ ጠባብ ነው ብለዋል። ቁርጥን ነገሩ። ዳስጣል ቴዲ አሪፍ ሰዓት ላይ ነው ያድድ ሙዚቃ ይዘው ለኛ ነው ያወጣው። ዳስጣል እያለ እንደተጣላል። በዚህ መውደቅ መነሳት ስንት ዓመት ሆነ? አልሞስት 2 ዓመት ሊሆን ነው አይደል? 2 ዓመት ከነ ሀሳቡ ነው። ሀሳቡ እንኳን አይ ቲንክ ይበልጣል። አዎ ግን ወደ ዲጂታሉ ዓለም ከተቀላቀልን 2 ዓመት ሊሞላን ትንሽ የ3 ወር ያህል ጊዜ ይቀረናል መሰለኝ። ኦልሞስት ዩቲዩብ ከኔ ጋር ልትስማሙ አልቻላችሁ። ያው የዩቲዩብ አሰራር ትንሽ ግራ የገባው ነገር ነው። በተለይ አሁን ላይ በፊት የኮፒራይት ምናምን የምትለው ነገር ነበር አይደለ? አሁን ኦሪጂናል ኮንተንቶችንም ይዘህ መጥተህ ላይሰራ ይችላል። እና ደግሞ ይሄ ኮምፕሌን ማቅረቢያ ሜካኒዝሞቹ ደግሞ በጣም እንትን ናቸው። በዚህ ችግር ነው አይልህም። እንደዚህ አይነት ችግሮች ሊሆኑ ይችላሉ። ደን ያንን አማራጭ ተጠቅመህ ነው እንትን የምትለው ኮምፕሌን የምታቀርበው። የመልሳቸውም ነገር ደግሞ ያን ያህል አርኪ አይደለም። ያው የዲጂታል አማካሪዎቹ እንዳሉት ላይመለስ ይችላል። አክቹዋሊ አድሰንሱ ነው የተዘጋው። የክፍያ ስርዓቱ ለሁለተኛ ጊዜ ሎክ አድርጓል። የመጀመሪያው ስንት 13,000 ምናምን ሰብስክራይበር አሉት። የሁለተኛውም 4,000 አካባቢ ያለው። የመጀመሪያው እኮ እንትኑም በጣም ጥሩ እይታ ነበር። ያው የኛ የመጀመሪያ ሚነር ነበረ። ዜናዎች እንሰራና በአንድ ምሽት እስከ 15,000 25,000 አንድ ቀን የሆነ አስታውሳለሁ። ወደ ስራ እየሄድኩኝ ታክሲ ውስጥ አንዱ ዩቲዩብ እየሰማ ነው ማለት ከዛ
አየው ሳይ ሀሪ ዲጂታል ግባ ነው ያለኝ። ማለት አልተናገርኩም። ታክሲ ውስጥ ያንተ የሰራው ዜና ቻናል ላይ ሲደመጥ ማየት በጣም አሪፍ ነው። እንግዲህ እነዛ ሁላ አልፈው አሁን ዜሮ ዲካርት ትላለህ። ካርታ ላይ ዲካርት አለ። ያው ያናድዳል፣ ግን ያው እጅ አንሰጥም። መገታገት ነው። አሁን 2 ዓመት ሆነን አይደል? ኦልሞስት ሊሞላ ነው። 2 ወር ምናምን ይቀራል። ያው ሀሳቡ በእርግጥ ከዛ በፊት የነበረ ነው። በዚህ በኩል ብንሞክረውስ የሚል ነገሮች ነበሩ። በተለይ ብዙ ጊዜ ስንገናኝ ስናወራ ሰዎችም ዙሪያችንም ያሉ ሰዎች እንደዚያ ነገር ለምን አትሞክሩም የሚሉ ነበር። ከዛ ያለንበትም የምንሰራባቸው ተቋማትም ስፔስ ማጣትም አንዱ ይሄ ሁሌ ቻሌንጅ ማጣት፣ ተመሳሳይ ነገር ውስጥ ሰርኩሌት ታደርጋለህ። እድሜ ካሰላን ብዙ አመት የሆኑ ሚዲያዎች ላይ ቆይተናል። እሱም የመሰልቸት ባህሪ ያለው አዲስ ነገር መፍጠር አይቻልም ወይ? ወዴት ነው የሚሄደው? ኤክሰርሳይዝ ማድረግ የለብንም ወይ? አዲስ ነገሮች አዲስ ነገር ያው መጀመር በራሳችን እሱ ነገር ነበር። እኔ በጣም በወቅቱ ያተጋኘ ነበረው። አየው ተንከባለልን። እኔ በእውነት ደስተኛ ነኝ በሆነው ነገር። እንትን ይመስላል ቀላል ጊዜ፣ ስራውም ቀላል ይመስላል፣ ግን በጣም ከባድ ቻሌንጅ ፉል በጣም የራሱ የሆነ ዲሲፕሊን አለው። ሶሻል ሚዲያ ማን ነው ሲናገር የሰማሁት? እንደ አልቃሻ በጣም ነጭናጫ፣ አንቺ ልጅ የለሽም እባክሽ ነው ታውቂዋለሽ። በጣም ነጭናጫ ልጅ እንዳማባበል ነው ሶሻል ሚዲያ። በጣም አስቸጋሪ፣ በጣም ሁሌ ማባበል የሚፈልግ፣ ሁሌ ሽሩሩ ማለት የሚጠይቅ፣ በጣም የራሱ የሆኑ ዲሲፕሊኖች አሉ። ልጆችን ሹሩሩ ምትል እኔ አጋጣሚ ሆኖ እኔ ነኝ ማስቸግራቸው። እንደዚህ አይነት ባህሪ ያለው ነው። ግን እንትን ይሄ ዴዲኬሽን ይፈልጋል ሶሻል ሚዲያ። ያው እኔ እንኳን ብዙም አይደለሁም፣ ኤነርጂን የሆነ ሰዓት ላይ ጨርሻለሁ። ከሶሻል ሚዲያ ጋር ያለኝ እንትን አሁን የምር እኔ እስኪታወቀኝ ድረስ ልመልሰው አልቻልኩም። የሆኑ አመታት ተከታታይ ዩቲዩብ ላይ ትዊተር፣ ፌስቡክ፣ ቴሌግራም የመሳሰሉትን እነሱን በተመሳሳይ ሰዓት ማኔጅ አደርግ ስለነበረ በቃ የሆነ የሚያስጠላህ ነገር አለ አይደለ? እንደዛ አይነት ስሜት ነው ሲሰማኝ የነበረውና ያው አንተ ነበርክም ኦልሞስት ሁሉንም እንትን የምትለው። ቻሌንጅ ፉል ነው ሶሻል ሚዲያ። በጣም ዴዲኬሽን ይፈልጋል። እዛ ላይ ተተክለህ መዋል ምናምን። ከዛ የአልጎሪዝሞቹ መቀያየር አሁን በእኛ ይህን ስራ ከጀመረ ነው። ለምሳሌ ኤአይ በጣም መተግበር የጀመረው አብዛኞቹ ሶሻል ሚዲያ ፕላትፎርሞችም የኤአይ ተጽዕኖ በጣም እያረፈባቸው ነው። ያን መኖሩም በአንድ በኩል የቴክኖሎጂ መለዋወጥ በእኛ በዚህ በአጭር እድሜ እንኳን በጣም ብዙ ነገሮች እየተቀያየሩ ነበርና እስኪ እንደው ሀሪን ስንመሰርት ከስያሜው ጀምሮ ምን እያሰብን ነበር? ወደኋላ ልመልስ። ስያሜው ላይ አንተ ብትል የሚሻል ይመስለኛል አይደለ? የሆነ እንደዚህ ደና አንተ አመጣህ ሀሪ አልከው። ሀሪ አዋቂ፣ ልባም፣ አስተዋይ ማለት ነው። ሀሪ በቃ አዋቂ፣ ዳይሬክት አዋቂ ማለት ነው። ከዛ ብዙ ትርጉም አለው ዓለምም ላይ በህንድኛ ካየ ነው የአምላኮች አምላክ ማለት ነው። እኔ እንኳን ወደ ህንድ አልሄድኩም። በቃ ሀሪ ያኔ እንደዚህ ስለ ኦኬ ኢሳሪፍ እንትን ለብራንድ የሚሆን ስም ነው። ጥሩ ነበር። ግን በዋናነት ምን አይነት ኢምፓክት ማምጣት ፈልገን ነበር? ያው ከእንትኑ ራሱ ሀሪ ሲል ኦኬ ሰዎቹ እነዚህ ሰዎች ራሳቸውን ሀሪ ብለው መጡ ወይም አዋቂ ነን አሉ ሊመስል ይችላል። ግን ሀሳባችን የነበረው በቃ ጥሩ ይዘት ያላቸው ትውልዱን ወይም አድማጭ ተከታዮቻችንን ሊያግዝ የሚችል በአንድም ሆነ በሌላ ምንድነው አዎንታዊ ተጽዕኖ ሊያሳድሩ የሚችሉ ይዘቶችን በማምጣት ሰዎች ልምድ ያላቸው ሙያተኞች ሊሆኑ ይችላሉ፣
በእድሜ ደግሞ ልምድ ያላቸው አሉ። የሚያካፍሉበትና አስተማሪ የሆነ ነገር የምናካፍልበት ቻናል ይሆናል ብለን እንደውም ነገን ማያ ነበር ያለው እና እንግዲህ ሞክረናል። በእርግጠኝነት በአንዳንዱ ነገር የተሳካልን ይመስለኛል። በሀሪ ፖድካስት ያቀረብናቸውን እንግዳዎችን አድማጮችም መለስ ብለው ተመልካቾች የሬዲዮ ተጽዕኖ ገብተው ማየት ይችላሉ። በአንዳንድ በኩል በጣም የሚገራርሙ አይነት ሰዎች፣ የሚገራርም ስብዕና ያላቸው ሰዎች የመጡበት የህይወት መንገድ የሀገር መንገድ መሆን የሚችል የሆነም እንደዚህ አይነት ሰዎች አሉ። ትልልቅ ታሪክ ያላቸው ሰዎች አሉ። ከዛ ባሻገር በሙዚቃው ዲጂታል አርት ብለን ዶክመንተሪ ኢቨንቶች ላይ ጥሩ ኢምፓክት ያለን ይመስለኛል። አትሊስት በሰራን በሞከርንባቸው ነገሮች የአይነት ተጽዕኖ ያለን ይመስለናል። ከሁሉ በላይ ደግሞ የጀመርንባቸው መንገዶች በጣም አሪፍ ስቶሪዎች ናቸው። አሪፍ ትዝታ ነው። በእናትህ እንዴት ነበር የጀመርነው? ንገረን እስኪ። እኔ ባጭር ነገር ስለምረሳ ተስማማን አይደል? በቃ እንደዚህ ነገር እንጀምር። ኦኬ፣ በጣም አሪፍ ነው። በየቀኑ እኮ ዜና መስራት እንችላለን ምናምን። እኔም የምሰራበት መስሪያ ቤት አለ፣ አንተ ትሰራለህ። እየፎረፍን እንኳን ሊባል አይችልም በነበረን ክፍት ጊዜ። ለመጀመር ደግሞ ሪከርደር ያስፈልገን ነበር። ስንት ብር ነበረን? ምንም አልነበረን። አስታውሳለሁ የመጀመሪያው የሙሉ ወርቅ ሪዞርትና ሆቴል አይደል ማስታወቂያ ስሩልን ብለው እንትን አሉ። እንግዲህ መጀመሪያ በነበረን ኮኔክሽን ማለት ነው ማስታወቂያ ስሩ። ኦኬ፣ ከዛ በኋላ ላኩልህ አይደል? ስልክልህ ማስታወቂያው በላው የተከፈለ ሰዎችን አናገርክ አንተ፣ ካሜራ ምናምን ያላቸው ሰዎች አናገርክ። ከዛ ምን ያህል እንትን ሲሉ ዋጋ ነገር 13000 ብር 15000 ብር ምናምን። ከዛ አለን ኤዲቲንግ ቀረጻ ምናምን። የት ነበር የተቀረጸው? ሳር ቤት አካባቢ ያለው ሆቴል ነው ስሙ ኤዩ ሆቴል። ኤዩ አዲስ ሆቴል እዛ ነበር የተቀረጸው። መጨረሻ እንትን ስንል ለራይድ ብራብር ከራሳችን የመጀመሪያ ኪሳራ። ግን በጣም ደስ የሚለኝ አክቹአሊ በሶሻል ሚዲያ አሰራጩልን ብለው ደግሞ ከፍለውን በዛ አጣጣ ነው። ግን ስራ እንድንጀምር በጣም ኤነርጂ ሆነናል። በጣም ማለት ከዛ በኋላ እኮ ነው ማርኬትም እንዴት ፍሬም ማድረግ እንዳለብን ምናምን። ምንም እንኳን ያን ያህል ባይሳካልንም በጣም የመጀመሪያው ትምህርት ነው። ግን ወደ ስራ አስገባና እንድንገባ በጣም ረድቶናል። አቤል በዚህ አጋጣሚ ለሰጠን እድል እናመሰግናለን። ከዛ በኋላ ኦኬ እንዲህማ ከሆነ ዜና ምናምን መጀመር አለብናል። ኦኬ ስንጀምር ሪከርደር ያስፈልገናል። ሪከርደር የለም። እግዚአብሔር ይስጠው እና ያው ከዱባይ መጣ ያፌት። ከዛ ላግኛችሁ ብሎ እንዲህ ምሳ እየበልን እንዲህ ልንጀምር ነው ምናምን። ከዛ ብር ሰጠን። የመጀመሪያው ሪከርደር የመጀመሪያ የሀሪ ንብረት እና ብር ሰጠንና ያችን ሪከርደር ገዝተን በማግስቱ ነው ዜና ቀረጻ ምናምን የጀመርነው። እና ያፌት ያው ባይዘ ያፌት እኮ ስራም እንድንጀምር ሁሌ እኔ አንዳንድ ሰሞን በቃ መሳቀቅ ጀምሬ ነበር። አሁን አልወሰናችሁም ይለናል፣ ይደውላል ወይ ያገኘንን። አሁን አልወሰናችሁም ወደዚህ የተንደረደርንበት ያፌት ትልቁ ክሬዲት ያፌት ነው። ቶቶት ክትፎ አብልቶ ሞልቶ በሉ ስራ ጀምር። ከዛ በኋላ በዚህ በጣም ያዝናናል። የመጀመሪያ ዜና እንዴት እንደቀረጽን ታስታውሳለህ? እንትን ስፖንጅ እንደዚህ አድርገን ስፖንጅ 4 ማዕዘን ጠረጴዛ ትንሽዬ እቺ የድሮወር አለች አይደል? መሳቢያ ነው ማለት እንደው ፎቶ ፈልጋታለሁ። እንትን አደረግን። 4 ማዕዘን ስፖንጆችን የሆነ በጣውላ ምናምን ጋረድን። እንዴ ቁጭ አልኩኝ። በዚህ በዩ የዜና ስፔሻሊስት ነው በጣም። ከዛ እንደዛ ነበረ ያነበብነው። ከዛ ኤዲቲንግ የሆነ ስራ አገኘንና ከሳሚ ጋር በዚህ ሳሚም ትልቅ ክሬዲት አለው። ሳሚ ካሜራማን ኤዲተርም ነበር።
በየካፌው ሄድ ነበር ኤዲት ለማድረግ። መብራትም አይኖርም። ከዛ የምንቀመጥበትን ቦታ እንቸገር ነበር። የት ኤዲት እንደምናረግ በጣም እንቸገር ነበር። ስለዚህ ምን እናረግ ነበር? የሆነ ካፌ እንቀጣጠርና ቤት እኮ መስራት እንችል ነበር። እኔ ለምን እንዳልመጣልኝ የዛኔ ግራ ነው የሚገባኝ። ያ የስራ እንትን ቢሮ ገብቶ ቤት መስራት እንችል ነበር። ወደ በጣም ነው የሚገርመኝ። ትልቁ የኛ ሀገር የስራ እንትን ከቤት ሆነ መስራት የምትችላቸው ነገሮች የግድ ቢሮ ካልገባ አይፈቅዱልም። አሰሪዎችም እኮ ማለት መለወጥ አብሮ መለወጥ ቢለው ነገር ትልቅ የሚከብድም ሰው እኮ አልነበረም። በቃ ሳሚና ቤት እንስራው ምናምን በቃ አንብበህ እኮ ትልክለታለህ በቴሌግራም ሰርተህ። ከዛ እየዞርን አንድ ቦታ አንድ ሰዓት ቁጭ ብለን ካፌው በጣም በቃ እንትን አለን እየመጣ አንተ የካፌ ሱስ ስላለብህ እንጂ ቤት ከዛ ሌላ ካፌ ስንቀይር አሁን ካፌዎቹ ሳያቸው ምናምን በጣም እነሱም አሻራ አላቸው። ከዛ ወደ ቢሮ የተቀየረው የኃይሌና የመስፍን ክሬዲት በጣም ከዛ ቢሮ እነሱ ከፈሉልን መንገድ ለመንገድ የምትከለከሉ አረፍ ብላችሁ ፒያሳ ላይ አሪፍ ቢሮ ተከራየን። ራሳችን ገነባባ ነው። በጣም አሪፍ ሳውንድ ፕሩፍ ያለው በጣም የሚያምር ቢሮ ሰራን። ስፖንጅ ጠጋገንን ብላ ለካ ስቱዲዮ ብቻ ምንም አይሰራ። ከዛ ካሜራ ከየት ይምጣ ትልቅ እንደዛ ስንቸጋገር አንተ በጣም የብዙ ሰው ውለታ ነው እኮ ያለብን ታውቃለህ። ተከፍሎ የማያልቅ ከዛ እርግጠኛ አይደለሁም ስሙ መጠቀሱ። ቢጠቀስ ምን ችግር አለ? ክሬዲት ነው። እስካሁንም ገንዘቡን ያልሰጠ ነው። በጣም ወንድማችን ፈቃዱ ኑርጋ በጣም እውነት በጣም ባለውለታ ነው። 2 ካሜራ ሰጡ ስራ አስጀመረን። ይሄ በጣም ትልቅ ክሬዲት ነው። ካሜራ ሲገኝ ደግሞ ጠረጴዛው ላይ እንቀመጥ እዛ በቃ ያው የልብ በዚህ እውነት በጣም የሚገራርሙ ሰዎች ናቸው ዙሪያችን ያሉ ሰዎች። ጀሚል ከዛ መሐመድ እነዚህ ወንበሮች አሁን የምንጠቀምባቸው ሁሉ ወንበሮች ጠረጴዛው ምናምን ያው እንደማንከፍል እንከፍላለን አሽል በወቅቱ የሰጠን ያው እንደማንከፍል እያወቀ ነው። እኛ እንደሚከፍል ሰው በቃ በዚህ ጊዜ እንደዚህ አይነት ስራ ብንሰራ በቃ እንከፍላለን። ያው የቤቱ ምርጥ ወንበር እኮ ነው የተሰጠን። ታስታውሳለህ? በጣም ጠረጴዛው ወንበሮቹ ሃይ ክላስ አክስረ ነው ከጠረጴዛው ከወንበሩ ለይተን ምናምን የወሰድነው። አሸክሞ ራሱ አምጥቶ እዚሁ እንዲገጣጠም አድርጎ በዛ ወገቡ እውነት እናመሰግናለን። ከዛ ደግሞ ለካ እነዚህ እቃ ሁሉ ስላለ ስራ አይጀመርም። ስራ ማስኬጃዎች የሆኑ ወጪዎች የቤት ክራይ ምናምን ያስፈልጉ ነበር። እነ ቢኒያም ተደውልና የአደጋ ጊዜ ተጠሪ እስቲ አበድረኝ ይላል። እነሱ በጣም ቤቲ ትልቅ ሰው ቤቲ በጣም ባለሽበት ትልልቅ ሰዎች በአጠቃላይ እኔ እውነት በዚህ ስራ በጣም የተማርኩት ሰዎች ምን ያክል እንደሚወዱት ከዛ ስራ አበላሽተንባቸው እንኳን አፉ ያሉን በጣም ትልልቅ ስራዎች ትልልቅ ፕሮጀክቶች አንተ ነው የምታበላሽ። ሃሪ ነው ያበላሽ። እኔ አይደለም። በእኔም ጥፋት አንዳንድ ጥፋቶች ነበሩብኝ። የሆነ ጊዜ ሃርድ ዲስክ ፌል አድርጎ ሚሞሪዎች አልከፍት ብለው ከሁሉም ደግሞ ባስታውሰው ቀረጻ ሄደህ ሚሞሪ ጥለህ መጣህ። ሚሞሪ እሱ አስታውሽ እኮ ነው እሱ በጣም ማለት እንድትሳሳት እድል የሚሰጡ ሰዎች መኖራቸው በጣም ትልቅ ነው። ካሜራ ተሸክሜ ሄጄ ልቀርጽ ስል ሚሞሪ የለም። አስታውሳለሁ የሆነ ኢቨንት ላይ
ሌላ ሜሞሪ መግዛት በቃ ሜሞሪ ለመግዛት ሩጫ ያ ነገር አለ ማለት ለመበላሸት እድል የሰጡን ሰዎች አሉ። አክቹአሊ ስራው ራሳችንም እንድናስተምር ያደረገን ይመስለኛል ከኤዲቲንግ ጋር ከካሜራ ስራ ጋር ምናምን። አሁን እኔ ከዛ በፊት እኮ ሰው ብናጣ ፕሮፌሽናል የሆኑ ካሜራማኖችን ብናጣ የሆነ ኢቨንት ኖሮ አንቀርም፣ እኛ መስራት እንችላለን። እሱ ራሳችንን እንድንማርበትም እድል የሰጠ ስራ በጣም በዚህ እኔ በጣም ማለት ከዛ በኋላ ደግሞ ወደ ኋላ እንድንቀር ጊቭ አፕ ለማድረግ በጣም ብዙ የተንገዳገትንባቸው ጊዜያቶች ነበሩ አይደል? ለምን በቃ ተቀጥረን መስራት እየቻለን ለምን እንደዚህ አይነት አስል ውስጥ እንገባለን ምናምን ያልንባቸው በጣም በርካታ ጊዜያቶች ነበሩ። እኔ እውነት ያተጋኝ የነበረው ፊት ለፊታችን የነበሩ ሰዎች ማለት ለዚህ አይደለም ብዙ ገንዘብ የሰጡት ብዙ ምክራቸውን ብዙ የመበላሸትን እድል እንደሚበላሽ እያወቁ እድል የሰጡን ሰዎች አሁን ታስታውሳለህ? የደሳለኝ ክሊፕ በጣም ብዙ ገንዘብ የወጣበት ብዙ የተለፋበት ምናምን ነበር። አጋጣሚ ሆኖ በብዙ ምክንያቶች ያ ነገር ፌል አደረገ። እንኳን በእኛም ምክንያት አለው የኛም የራሱ የሆነ ድርሻ ያለው ብዙ ነገሮች ነበሩና ያ ነገሮችን በቃ እንዴት ወደ ኋላ እቀራለሁ ምናምን ትላለህ እና ያ ነገር በጣም ያተጋኝ ነበር። አይ ሰዎች ይሄን ነገር ያደረጉት ለዚህ አይደለም እኛን የሆነ ትልቅ ነገር የመስራት ህልማችንን ስለተጋሩ ነው ሰዎች ያንን ያደረገ የነበረው። ስለዚህ ሁላችሁም በስም የተጠቀሳችሁም ያልተጠቀሳችሁ ያያችሁ ተከታተሉ የነበራችሁ ያው የሁሉ ሰብስክራይበር እናንተ ታዩ ስለነበር ነው። በዚህ ብዙ ሰዎች እኮ ደጋግመው ያያሉ ያዩትንም ነገር እንኳን እንትን እንዲልላቸው እያሉ ከፍተው ምናምን እኔ አሁን የኔ ስታፍ ልጆች የኔ ድርጅቶች እንደዛ ያደርጉ ነበር። አንተ የሄድክ እዩ ምናምን ነበር ሰብስክራይብ አስደረግ ነበር ምናምን። ግን እኔም እንደዛም ባለል አሁን የቢሮ ልጆች ያንን መጀመሪያ ያውቀው በስርዓት እንትን ያደርጉ። እኔ ድንገት ወይ የሆነ እንዲህ ሲባል እንዲህ እኮ እሰራለሁ ምናምን እንጂ እንዲህ እዩ ምናምን ብዬ የቅርብም የሩቅም ሰዎች አንዳንዶችን ያው ፎርዋርድ አደርግላቸዋለሁ። ሰብስክራይብ ካደረጉ አደረጉ። ግን ብዙ አንተ ሰብስክራይብ አድርጉ እንኳን ለማለት በጣም ታስቸግር ነበር የመጀመሪያ ጊዜ። ያው እንትን ነው እኮ እኔ ስራው በራሱ ተከታይ ይጠራል የሚል ግን አይደለም እንደዛ አይደለም። ስለለመንክ ብዙ ጊዜ መጎትኮት መናገር አድርጉ የማለት እንትን ይፈልጋል፣ ኩትኮታ ይፈልጋል። ኤኒዌይስ ጥሩ ጆርኒ ነበረን። መውደቅ መነሳት ውስጥ በጣም የሚገራርሙ ትምህርቶች ተምረናል። የሰው ሀብታም መሆናችንም ተረተናል። በእንግዳዎቻችን ምን ተማርክ? ምን አገኘህ? እነማን ቀረቡ? እስኪ የምታስታውሳቸው ከእንግዶች እኔ ሁሌም እንትን የማይሉኝ ማን ናቸው? ሴትዮዋ ቀለም ወርቅ ተቋም ወርቅ የአፄ ኃይለ ሥላሴ ጊዜ የመጨረሻው የእንደራሴዎች ምክር ቤት አባል የህግ መወሰኛ ምክር ቤት አባል የነበሩት ይገርሙኛል። ማለት እድሜያቸው ኦልሞስት 90 አክብሯላ። ግንቦት ወር ሚያዝያ እንደሚያከብሩ ነበር የነገሩ። ሻርፕ ናቸው። እያንዳንዱ ማስታወሻቸውን ይዘዋል። እዛ ህግ መወሰኛ ምክር ቤት ይነሱ የነበሩ እንትኖች በአጭር ማስታወሻ ደብተር የጻፉት እና የጻፉትን ሳይ የአባቴን ጽሁፍ ነው ያዛል። የዘመኑ አጻጻፍ ተመሳሳይ ነበር እንዴ እስክል ሌሎችንም አየው እና የመረጃ አያያዛቸው የማስታወስ አቅማቸው 90 ዓመት ሆኗቸው እንደዚህ እና እዛ ቁጭ ብለን እንኳን በስልክ ስራ ሲያዙ ምናምን ሲያሰማሩ እየሰማው ነበር እና የእሳቸው ለኔ እንትን ነው ማለት እድሜ ልካቸው ለፍትህ ለእኩልነት ለምናምን ለምትላቸው ለጾታ ጉዳዮች ሲታገሉ የነበሩ በጣም ገራሚ ሰው ናቸው። እሳቸው እውነትም እንዳልከው በጣም ገራሚ ሰው ናቸው። እኔ ይህንን ስራ በጣም እንኳን ጀምር ነው የምለው በቃ ዙሪያችን ላይ ያሉ ሰዎች በጣም ቀርበን ባይሆኑ እንኳን በሁለት ወይ በአንድ የስልክ ግንኙነት እሺ ብለው የሚመጡ ሰዎች ከዛ አይተነዋል ምናምን ብለው ደግሞ የሚመጡ ሰዎች የበለጠ አሁን የመጨረሻ ኢንተርቪው የሰራ ነው የጋዜጠኛው ዮሐንስ ገብረ ጻድቅ ተርጓሚ እሳቸው ነው የሰራ ነውና እሳቸው ጩት ማለት ነው ከተጫነው የመጨረሻው እሱ ነው። የተቀረጹ ብዙ አሉና አሁን እሳቸው አይተው ምናምን
ያዩ ነበር ቪዲዮዎቻችን ምናምን እና በቃ ባወራም ኢምፓክት አለው ብለው የመጡ ሰዎች ናቸው። ስለዚህ እርስ በርሳቸውም አንዱ በአንዱ ላይ የሚያሳድረውንም ተጽዕኖ በደንብ አይ ነበር። ከዛ ግን እኔ እንዳልኩ ሁሉንም በጣም የሚገርሙ ሰዎች ናቸው ያገኘናቸው። አቡነ ሉቃስ በስመ አብ ቤታቸው ሄደን ቆሎ እየበላን ቡና እኔ የእሳቸው ማለት አንዳንዴ የሃይማኖት አባቶች ስትል የሆነ የምትፈራው አይነሳም እንዲህ ይባላል እንዴ የምትለው ነገር አለ አይደለ? እሳቸው አክቹዋሊ አካዳሚሽያን ናቸው። ጥሩ የዘመኑም እንትን የገባቸው ናቸው። ጥሩ ቆይታ ነበር። የልጅነት ጊዜያቸውን እንዴት ሲያሳልፉ እንደነበረ እና ማለት ሰው የሚነገር ሳይድ እንዳለው የምታይበት ነው። የሃይማኖት አባቶች ሰው ናቸው እና የሚናገሩት ያደጉበት እንትን አለና ስለ ባህል ያላቸው መረዳት፣ ስለ ቴክኖሎጂ ያላቸው መረዳት፣ ከዛ የሚመሩትን እንደ ምዕመን ደግሞ የነሱ እረኛም በመሆናቸው የምዕመኑ እረኛም በመሆናቸው የሚመሩበት መንገድ እንዴት ህዝቡን እየረዱት እንደሚረዱትን ምናምን ስታይ ትምህርት ላይ ያላቸው ቁርጠኝነት ምናምን ስታይ በጣም የሚገርሙ አባት ናቸው እና እኔ ሌሎች የሃይማኖት አባቶች ራሱ ማለት ለሰዎች አጠቃላይ እመራዋለሁ ለምትለው ምዕመን ብቻ ሳይሆን ለሰው ልጆች በሙሉ ምን አይነት አመለካከት ሊኖርህ ይገባል የሚለው ያው ሌሎች አባቶች እንደዛ አይነት አመለካከት የላቸውም ሳይሆን እንደው ሌላው እንዴት ያስባል፣ እንዴትስ አብረን መስራት እንችላለን የሚለው ነገር ሊረዱበት ይችላሉ። ምክንያቱም አንዱ ከሚናገረው ተነሳ ኦኬ እንደዚህ አይነት አመለካከት ካለው በእንደዚህ አይነት ነገር ላይ አብረን ብንሰራ የሆነ ውጤት እናስመዘግባለን እንደ ሰው፣ ይሄ እንደ አማኝ የሚሆነው ቀርቶ እንደ ሰው እንደዚህ ነገር ልንሰራ እንችላለን የሚለው እድል የሚሰጥ ይመስለኛል። ኮሚኒኬሽን ስኪላቸው ይሄ በተለይ ይሄ ህዝብን የሚመራ ህዝብን በተለያየ መንገድ የሚያገኝ ሰው ምን አይነት የተግባቦት ስልት መጠቀም እንዳለበት የሚያስችል በጣም እኔ እንደውም በጣም የተማርኩትም ያ ነገር ነው። በጣም የንግግር ስኪላቸው በጣም ደስ የሚሉ ናቸው። ፕሮፌሰር ኃይለሉል የናሚቢያው ኢትዮጵያዊ ሆኖ የመጀመሪያው ፕሮፌሰር የሆኑት እሳቸው በጣም አዝናኝ ወግ ጨዋታ ይችላሉ። የታሪክ ሀብታም ናቸው። በጣም አሪፍ ጊዜ ነው ከእሳቸው ያሳለፍነው። ተቋመ ወርቅም በጣም ገራሚ ሰው ናቸው። የባህል ምግብ አዘገጃጀት ላይ ያላቸው ቀለመ ወርቅ ስም ያዝ እንጂ ስማ ትረሳለህ። ቀለመ ወርቅ ነው። ቀለመ ወርቅ በጣም የሚገርሙ አይነት እናት ናቸው። አጋጣሚ ሆኖ ኢትዮጵያንም የማየት እድል ስለነበራቸው እዛ ላይ ደግሞ ደርባባ እናት ናቸው። እሳቸውም ጋር አሪፍ ጊዜ ያሳልፈናል። ወጣቶቹም አሁን እነዚህ በእድሜ ተለቅ ያሉት፣ አንዳንዶቹ መካከለኛ እድሜ ደረጃ ላይ ያሉት ናቸው። ወጣቶቹም ደግሞ እሳት የላሱ ናቸው። አዎ ወጣቶች እነማን ነበሩ? ታሪኩ ከሱ ነው የጀመረው። ታሪኩ መዲ ነበር። ቴክኖሎጂ ላይ በደንብ ሰው ይራቀቃል ምናምን እሱ አለ። ኢዘዲን ካሚል አለ። ያው ኢዘዲን አሁን ስለ ተቋም በዚህ የሃሪ ላይም ኢምፓክት ነበረው። እንዴት ሀው ቱ ማኔጅ እንደሚደረግ ከዛ ደግሞ አንዳንድ ሀሳቦቹ ከእድሜውና ካሳለፋቸው ነገሮችን በላይ የነበሩ ከዛ በኋላ ነው ቢዝነስ ላይ ፈጣጣ መሆን። እኔ በጣም ተለውጫለሁ የእውነት በተለይ ይሄ ራስን በደንብ ስለመግለጽ ከዛ ያለህን ቫልዩ ስለማወቅ ያንን ቫልዩ የምትሸጥበት መንገድ ምናምን በጣም ገራሚ ነበር። ከዛ ዲጂታል ኢምፓክት ላይ ተስፋ ግን እሱ ጥሬ እንቆርጣለን ብሎ አላስቆረጠንም። እስካሁን ቃል ገብተ ነበር። ጾም ተፈቷል። ጾም ላይ ነው። ጾም ሲፈታ ሌላ ጾም ተጀመረ እኮ አሁን። ተስፊሽ ምንድን ነው አንተ? ጥሬ እየቆረጥን እናወራዋለን ነበር። ያው እንደማልወድ ታውቃለህ፣ ግን አንተ ከጋበዝከኝ እንቆርጣለን። ይጠበሳል፣ ችግር የለም። እንጠብሰዋለን። እንደ ጥሬ ታደርገዋል። እሱ ነበር። እሱም አክቹዋሊ ቅርብም ነበር ከኛ ኮሚኒኬሽን እንትንም ጋር የመጣበት መንገድ ለኛ በጣም ቅርብም የነበረ ስለሆነ እሱም ጥሩ
ለውጥ ያመጣንበት የተማርንበት ጆርኒ ነበር። ያዕቆብ በጣም ትልቅ አጋጣሚ እሱ አንደኛ ወጣት ነው። የአካዳሚያ ታሪኩ በጣም የሚገርም ነው። የመራቸው ተቋማትም በተለይ መንግስት ተቋማት ላይ ትልቅ ኢምፓክት የነበረው ሰው ነው። አሁንም ያለው ሰው ነው። አሁን ደግሞ ባለበት የኢንተርናሽናል ተቋም ውስጥ ያለው ስኪልም ከዛ ደግሞ እሱ ይወጣል። ይሄ ከመንግስት ከአስተዳደራዊ ጉዳዮችም ወጥቶ ራሱን ኢምፓወር ለማድረግ የሚሄድበትን መንገድ እሱም በጣም ገራሚ ሰው ነው። ወደ ባህሉ ስንሄድ ደግሞ ቴዲም አለ። ቴዲ በጣም ቀሽቲ የኤአይ ሰው በጣም በኤአይ ሙዚቃ ኢትዮጵያ ውስጥ በደንብ ፓዮኒር የሆነ ማለት ይቻላል። ቴዲ ኤአይ ነው። ቴዲአይ ነው። እኔም እንደዛ ብዬ ነው ሴቭ ያደረኩት። እሱም በጣም የዘንባባይም የባህር ዳሩም እንግዳችን በጣም ብሬ በጣም ገራሚ ሰው ነው። እሱም አሪፍ በተለይ ስለ በጎ ፈቃድ አገልግሎትም ላይ አሪፍ ነገር ተምረናል። ጀማል መሐመድ ሙዚቃ የጉራጌኛ ሙዚቃ ላይ በጣም ትልቅ አስተዋጽኦ የነበረው ሰው የሱን ህይወት በደንብ አይተናል። በእርግጠኝነት ብዙ ነገር የተማማርንበት ዝግጅት ነበር። ብቻ በአጠቃላይ አሁን ስማቸው የጠቀስናቸውም ያልጠቀስናቸውም ሰዎች ብዙ ነገር የተማማርንባቸው የእውነት የሆነ እንኳንም አወራናቸው፣ እንኳንም አገኘናቸው፣ እንኳንም ተነጋገርን ምናምን የምትላቸው ሰዎች ናቸው። በእኛ ማለት ኢምፓክት ያለውን ነገር ያወራን፣ የሰማን፣ ያደመጥን ይመስለኛል። አንተ በተለይ በጣም ሀምብል ያደረጉህ ይመስለኛል። ጨመሩልህ ባለህ ላይ ማለት ሀምብልነት በምንድን ነው የሚገለጸው? እኔ እኮ ድሮም ነኝ ማለት ሌላ እንዳለ ነው። ከእንግድነት ይሄ ባህሪ ፖድካስትነት ካልሆነ ባሻገር እንደ ማርኬቲንግም የምንሰራቸው የማስታወቂያዎች ቀጥታ ለእኛም ባይሆን እየቀረጽን የምንሰጣቸው ማስታወቂያዎች በጣም አሪፍ ነበሩ። ስራ ያስጀመሩን እነወሰን በጣም ትልቅ ድርጅት ብዙ ገበያ ቤማንዳ ቴክኖሎጂ እሱ ትልቅ አስተዋጽኦ ነበረው። ከዛ በኋላም ትልልቅ አጫጭር ማስታወቂያዎች ብዙ ሰርተናል። አሁንም እንሰራለን። አሰሩን በደንብ እንሰራለን። ዶክመንተሪዎች ትልልቅ ዶክመንተሪ ያው ሀሪ እንዲቆይ ያደረገው እነዚህ ስላሉ እንጂ ያው ከዩቲዩብ ምናምን አይደለ። ዩቲዩብ አሁንም ብትዘጋብን እንቀጥላለን፣ አናቆምም። እነዚህ ነገሮች ያተጉናል። እስካሁን የመጣ ነው እንደዚህ ነው። አሁን ወዴት እንቀጥላለን? አሁን እንቀጥል ወይስ ዳሱን እናንሳው? ሰብስክራይብ ታደርጋላችሁ አዲሱን ቻናላችን ላይ ቆይ ነው። ይሄ የሚወሰነው እናንተ ላይ ነው። ምን ትላላችሁ? ማርኮን ዳሱ ይነሳ ወይስ አይነሳ? አሁን በቅርቡ የተቀላቀለን እሱም ማርኮን ከካሜራማንነትና ከኤዲተርነት ባሻገር አሪፍ የኮንተንት ክሬት ያደርጋልና ይሄንንም ነገር ታሳቢ በማድረግ እንቀጥል ወይስ እናቆም? እንቀጥላለን። ሰብስክራይብ ስንት ይደረግልናል? ሰብስክሪፕሽንማ ነፍ ይኖረናል። በጣም አሁን ደግሞ እንትኑንም ትሪኩንም አውቀናል፣ እንዴት ሰብስክራይብ እንደሚደረግ እሱ ያግዛል። የእውነት እኔ በዚህ ሂደት ውስጥ እንግዲህ ዙሪያችን በጣም የሚገርሙ ሰዎች አሉ። አሁን እንደዚህ በጣም ስናማርር ይሄ የዲጂታል ፕላትፎርሞችን አይደለም ፕላትፎርማችን የሚያግዙን ማኔጅ የሚያደርጉ ልጆች አሉ። ያው ይሄ ቴክኖሎጂ አቤል ትልቅ ነው እየተጋ ነው። በሱ መንገድ ደግሞ ያወቅናቸው ልጆች በጣም የሚገርሙ ናቸው። ሙሃጅር አሁን ዩቲዩብ የሚሰጠን ልጅ ኦኬ ሰርፕራይዝ ያው የራሱን ዩቲዩብ ነው የሰጠን። ኦኬ ዲል ጨርሰናል። በጣም ሙሃጅር የእውነት
አንደኛ በጣም በቃ ይሄ የህፃናቱ አሁን 11ኛ ክፍል ነው። ኦኬ ግን በጣም በቃ ታለንትድ ነው። ከዚህ በፊትም ብዙ ውለታ ውሎልናል። ለዚሁ በጣም እናመሰግናለን። አሁን ደግሞ የራሱ የሚሰራበት ዩቲዩብ ነው እንግዲህ አንተ ትላልቆቹንም ትናንሾቹንም አማካይ ስንቱን አስጨነቀ ትችለዋለህ። የእውነት በጣም እሱ ነበር ሞኔታይዝ እያደረግልን የነበረው አሁን የምንጠቀምበት የሃሪ ኦልሬዲ እኮ ኮንፊርም አድርጎት ነበር። ኦልሬዲ አድርጓል። በጣም አዘነ ምናምን በቃ እኔን ስሩበት ከዜሮ ከምትጀምሩ ምናምን ብሏል። የእውነት ውለታን አንረሳም። ትልቅ ድርጅት ሃሪ ይሆናል። ስለዚህ ሙሃጅር በጣም እናመሰግናለን። ሌሎቻችሁም የእውነት በጣም ብዙ ሰዎች አላችሁ ዙሪያችን፣ ኑሩልን። የእናንተ መኖር ነው ያኖረን ያተጋን። ሃሪ ትልቅ ሚዲያ ይሆናል። አሁን አዲስ የስትራቴጂ ለውጦችን አድርጓል። በአዳዲስ ስራዎች ይመጣሉ። እኔ ሳላቅ አንተ ልንቀንስ እንችላለን። በዚህ ጸባይ በጀርባ ምን እየተጎነጎነብኝ እንደሆነ አላውቅም። በአዳዲስ ስራዎች እንመጣለን። ምን እየተሰራ ነው ጎበዝ? አቤል ምን እየሰራ ነው? አብሽሪ አንቺ አፕሩቭ ሳታረጊው ምንም የሚመጣ የለም። አንድ ጓደኛ አለና ሁለት ሰራተኞች ስራ አስኪያጆች ሁለት ስራ አስኪያጆች። ስለዚህ በአቋራጭ ስራ አስኪያጅነትን አጣውጭ አንተ ወንግ እንጂ እኔ ቴክኒካል ሰው ሆኜ አፕሩቭ እንድታረገው ይመጣል። አይ እኔ ችግር የለም። ሰው አዳዲስ ስራዎች እንመጣለን። የቀረጻ የስቱዲዮ ስራዎችንም እንዲሁ እንመጣለን። ከስቱዲዮ ውጪ በሚሰሩ በርካታ ስራዎችን ይዘን እንመጣለን። ይሄ የሚሆነው ግን እናንተ ስታተጉን ስታበረታቱን ነውና ዩቲዩብ ደግሞ ሲከፍለን ነው። እሱን እንዲከፍለን እናንተ ሰብስክራይብ አድርጉ። ካልከፈለን ደግሞ እንግዲህ ዳግም መተን አናለቃቀስ። እነዚህ የቴክኖሎጂዎች ይዘን አዲስ ዩቲዩብ አይነት ካምፓኒ መሰረታለን። እንደዛ አምቢሽን እስከ መቼ እየተለማመደ ቢሮ ሄደው እንዳትልባቸው የሉም። እዚህ ኢሜል አይመልሱም። ምን እናድርግኛ? በጣም አሪፍ ጊዜ ያሳለፍን። ይህ አይነት ሾው አንድ እንደግማለን ብዬ አስባለሁ። ባይዘዌ በየነ በጣም አሪፍ ታሪኮች አሉት። እንደ ሃሪ ፖድካስት እንግዳ ሆነ ትመጣና ወደፊት የምን ወደፊት አሁን ከዚህ ሞላ እኔ መላጣውኝ እሱን ታሪኮችን እናወራለን። በዚሁ እናጠቃለው መሰለኝ እና ሰብስክራይብ ማድረጋችሁ። ኧረ በዩ ተለውጣል። በእውነት ካለቃቀስክ አይቀር ብዬ ካለቃቀስክ አይቀር ማለት አንተ እንዳትረሳ እያልኩህ አዲስ ቻናላችንን ሰብስክራይብ አድርጉ። ለዚህ በጣም እናመሰግናለን። ከስር እናስቀምጣታለን ሊንኳን። ሌሎችም የቲክቶክ፣ የቴሌግራም፣ የዩቲዩብ፣ ፌስቡክ ቻናሎቻችን ተወዳጁን። በዚህ አሪፍ ጊዜ እናሳልፋለን። ሌሎች በጣም አሁን ቀረጻ ላይ ተደርገው የተቀመጡ ወደ እናንተ የሚቀርቡ በጣም የሚገርሙ አይነት እንግዶችንም እንዲሁ ይዘን እንቀርባለን። ሌሎች የማስታወቂያም አብረናችሁ መስራት የምንችልባቸው እንደነበዩ አይነት ጂኒየስ ልጆች አሰልጣኞችም አሉ። በሚዲያና ኮሚኒኬሽን ላይ በዲጂታል ማርኬቲንግ ላይ የምንሰራቸው ስራዎች አሉ። አብረን ኮላብ በማድረግ ከዛ ባሻገር በትብብር የምንሰራቸው ስራዎች አሉ። በሂደት እሱን ወደ እናንተ እናቀርባለን። ስለነበረን ጊዜ በጣም እናመሰግናለን። እሺ ዲጂታል እንትን ላይ ዜና ያበላል። ምን አስተዋልክ? ማለት እኛ እንሰራ ነበር እዛ ላይ የሆነ ሪፍሌክት ብታደርግ ብዬ። ዜና አንደኛ ፓሽን ነው። አሁን ለምሳሌ አንተ ፓሽን ነው፣ የዜና የመስራት ፓሽን አለ። አሁንም አለ። በእርግጠኝነት ማምረት ትችላለህ። ዜና የምታይበትን መንገድ ጥሩ ነው። አክቹዋሊ ከዛ ያሳደካቸው የትምህርት መንገዶችም ሊሆን ይችላሉ። ነግራኝ አጣቅም ነበር። እሺ አረ ያው ቀስማ በደንብ አንደኛ ፓሽን ነው። ከዛ ደግሞ ዲጂታል ሚዲያው ላይ ያለ ዓለም እንዴት እያሰበች ነው፣ እንዴት ነገሮችን እንዴት እያየች ነው፣ እንዴት እየተለወጠ ነው
ያው ዜና ፖለቲካ አይደል ወይ ደግሞ ዓለምን የማያም አንዱ መንገድ ነው። እንድትመጣለኝ እኮ ነው አሁን እኛ ዜናዎች አሉ። ምን አይነት ዜናዎች ናቸው ሰዎች የሚያደምጣቸው ምን የሚለው አሁን አንዳንዴ እንትን ይልሃል፣ ተስፋ ያስቆርጣል። ማለት ዜና በጣም ተስተራለት ያው እንዴት እንሰራ እንደነበር እኛ ልናውቀው፣ ግን ሪሰርች ነው አንድ ዜና ለመስራት አንተ ንታኔ ለመስራት 3-4 ተቃዋሚ የሆኑ ሚዲያዎችን ታያለህ። ከዛ የራስህን አናላይሲስ ትሰራለህ፣ የነበረውን ትሬንድ ታያለህ። እሱን ታይቶ ነው የሚሰራው። እንደውም የሆነ ሰው ደውሎ እንዴ እናንተ ይሄ እኮ በቃ ሪሰርች ነው ምናምን ብሎ ያው የዩኒቨርሲቲ መንበር ምናምን ብሎ ያውቃልና፣ ግን የሚታዩ ዜናዎች ያን እንደ ኢትዮጵያ ኦዲየንስ በጣም እኔ ካየሁት የሆነ ኮሽታ ያለው ይሄ ወደ ፖለቲካ ሆኖ የሆነ አለ አይደለ እንዴት ልገልጸው እንደምችልም አላውቅም። ይሄ ባላንስድ ሆኖ ምናምን ለዘብተኛ የምትለው ነገር ብዙ አይደመጥም። እሳት በተነሳ ጊዜ ስለ እሳቱ ማውራት የበለጠ ዜና ይሆናል እንጂ እሳቱን ስላስነሱት ምክንያቶችና እንዴትና ደግሞ እንዴት መጥፋት አለባቸው ብለን ምናምን የምትሰራቸው ዜናዎች ብዙ ቫልዩ የላቸውም። እና ግን ያው ኢምፓክት ቀስ በቀስ የሚመጣ ነገር ነው ብዬ ነው የማስበው። ያንን ነገር በደንብ አንደኛ ብራንድ እየሆነ ይመጣል። እኛ አሁን ትንሽ አቆየ ነው እንጂ ያንን ነገር እየሰራን ብንቆይ በእርግጠኝነት ኢምፓክት እያመጣን ይሄድ ነበር። አንዳንድ ዜናዎችም ላይ እንደዛ የመጡ አሉ። ብቻ ከዚህ ከግጭት ጋር ምናምን የተያያዙ ዜናዎችን በምትሰራበት ሰዓት በጣም ይታያል። ግን ሌሎች ያው ዓለምም ላይ እኮ ዜና የሚባለው ጦርነት ነው አይደል? ጦርነት፣ ጉዳቶች፣ ይሄ የሰብአዊ መብት እንትኖች፣ ከዛ ደግሞ ሌላ ጋር ተፈጥሯዊ አደጋዎች ምናምን ሌላ ጋር ያንን እየሰራ ሰክሲድ ልታረግ ትችላለህ። አዎ እዚህ ግን ያው ያሳስራል ከማለት አንፃር ኤሪያስ እንደዛ ነው። ያው እንትን ታርጌት ኦዲየንስም እንደው መጀመሪያ እኮ የኛ እንትን ዜና ነበር ዋና እንትናችን እና በቀን 2 ምናምን እንሰራታለን አይቀርም። ግን እስቲ እንግዲህ ስለነበረን ጊዜ በጣም እናመሰግናለን። ደግመን የምንላችሁ ሰብስክራይብ አድርጉ። በአዳዲስ እንግዶችን በአዳዲስ ስራዎችን እንመጣለን። እስካሁን ስለነበረን ጊዜ ስላሳለፍናቸው ቆይታዎች በጣም እናመሰግናለን። በእርግጠኝነት ሃሪ ፌስ 2 የምናሳይበት አሁን ነው። ይህን ያደረገን ደግሞ የዩቲዩባችን መዘጋት ነው። አንተውም እንቀጥላለን። ተሰናበት። ሁለቱም ሰው አንተም ተሰናበት። እሺ እንግዲህ ያው ከዚህ በፊት ይታወቅ የነበረው አንድ ሰው ነበር የሚሰናበተው። ያው ከዚህ በፊትም አንድ ዩቲዩብ ከፈትን፣ ጥሩ ተዛምደን አናታችንን አለ። ደግሞ ከዜሮ ጀምረን ተነስተን ነበር። አሁንም አይሆንም ብሏል። ዩቲዩብ ነው ጉግል ነው ጉግል አድሴንስ ያው እኛ ምን ግንኙነታችን ከዩቲዩብ ጋር ቴክስት አድርገውልናል እና በአዲስ ልንመጣ ነው እያለ ነው አብይ። እንግዲህ በአዲሱ ስንመጣ በአዲስ ኃይል በአዲስ ይዘቶች ተነቃቅተን ወደኋላ ላለማፈግፈግ እንቀጥላለን። እንግዲህ ዝምድናችን ይቀጥላል ማለት ነው። ከስራችን ጀርባ ባይዞ እንግዳችንም ነበር ሳናመሰግነው ማለፍ የሌለብን የጋሽ ተወልደ። ጋሽ ተወልደ እሱ በጣም ገራሚ ሰው ነው። እሱም ይዞት የመጣው አንድ ሾው አለ። እሱንም ሾው በእርግጠኝነት ስለ ማይንድ ሴት፣ ስለ ሊደርሺፕ፣ ስለ ተቋማት አመራር ምናምን እሱ ማን ነው የሚለው ሃሪ ፖድካስት ላይ ሄዳችሁ ይዩት። በጣም ገራሚ ሰው ነው። አሜሪካ ሀገርም ከ30 29 ዓመት 40 ምናምን ኦኬ የስራ አመቱ ነው የ30 ዓመት አካባቢ። በጣም የሚገርም ኤክስፒሪየንስ ያለው ሰው ነው። እሱም የሚጀምራቸው ሾዎች አሉ፣ እኛም የምንጀምራቸው አሉ። በእርግጠኝነት አሪፍ ስራ ይዘን እንመጣለን። በድጋሚ ስላደመጣችሁን በጣም እናመሰግናለን። አሪፍ ጊዜ